ሰው ከሌለ ተቋም የለም፣ ቤተ መቅደስም የለም። ሰው ነው ዋናው። ይሄ ሁሉ ምንድነው? ለሰው ክብር አለመስጠት። ሁላችሁ ወደ እግዚአብሔር ጩኹ። ደግሜያለሁ፣ ወደ እግዚአብሔር ጩኹ። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ኧረ ወደኛ ተመልከት እንበለው መድኃኔዓለምን። የፖለቲካ መሪዎችም የቤተ ክህነት መሪዎችም የሰውን ክብር ትተዋል። ማዕተባችንን እኮ አውጥተን መሄድ አልቻልንም። ማዕተባችንን ደብቀን ነው የምንሄደው። በማንነታችን በኦርቶዶክስ ተጋፍተን ማነው ጣቱ ሲቆረጥ የማያምነው? ኧረ ወገኖቻችን ናቸው፣ እናልቅስ። ብዙ አባቶች ባሉበት ሀገር ውስጥ አባታቱ ተበዳይ እንደመሆን የሚያም ነገር የለም። ተስፋ ቆርጠናል። በራሳችን ላይ እርምጃ ወስደን እንዳንሄድ የሰማዩን ፍርድ ፈርተናል። ፍቅር ባለቀበት ሀገር ውስጥ ወኔ በሌለበት ማህበረሰብ ውስጥ መቆየትም እጅግ ከብዶናል። ምንም ማድረግ ያለመቻል አቅም እንዴት ያማል። ሪፖርት ተደርጎ የሚመለከተው አካል አስፈላጊውን እርምጃ ይውሰድ የሚለው ተረት ተረት ሆኗል። ከዚህ ቀደም የአርሲው ሞት ሲገርመን ለቀብር ብር መጠየቃቸው የበለጠ ጉድ የጉድ ሀገር አስብሎናል። አጣሪ ተብሎ የሚላከው ከወዳም አባቶች የተለየ አይደለም። የሚገርመኝ በእድሜ የገፉ አባቶች ከዚህ ቀጥሎ ምን ለማየት ይሆን የሚጓጉት? የሚያጓጓው ነገር ምን ይሆን? ልጆቻችን አትግደሉብን ቢሉ የመጨረሻው ነገር ሞት ነው አይደል? የንጹሐንስ ደም በከንቱ እየፈሰሰ አይደለምን? ታዲያ ለዓላማ መሞት እኮ ከመኖር ይልቃል። አሁን የሁሉም ድምፅ ለአርሰናል ከተዘጋጀው ኮንሰርት በላይ ለአርሲ መጮህ የበለጠ ዋጋ አለው። ቤታችንን ዘግተን ማልቀስ ልምዳችን ሆኗል። እንባችን ግን አልቋል። የምንወዳቸው ሰዎች ተዘባበቱብን። ያግዙናል፣ ያቀኑናል ያልናቸው ሁሉ ጨክነው ግራ አጋቡን። ምን የሆነ እሳት ነው? የትኛው ምህላ ይሆን ይህንን ነገር የሚመልሰው? ቀደም ሲል በኢቨንት አዲስ የተሰማ አዲስ ዜና አለ። ከዚህ ቀደም በፓርላማው ተመርጦ ለቅድስት ቤተ ክርስቲያን ከፍተኛ ተጋድሎ ያደርጋል ብለን ብዙዎቻችን እምነት የጣልንበት አምነንም የመረጥነው በፓርላማውም እንዲወከልልን ያደረግነው ዲያቆን ክብረት ይህንን መዝሙር ጋብዞናል። እንዲህ በ4 ነጥብ ሊዘጋ ህይወት የሚለውን የቴዎድሮስ ዮሴፍን መዝሙር ጋብዞናል። የትኛው ይሆን አሸናፊው? ማን ይሆን ያሸነፈው? በመገዳደል መሀል ውስጥ ያለ ስኬት ጥጉ ምን ድረስ ነው? ይህንን ፍርድ ለእናንተ እንተዋለን። እንዲህ በ4 ነጥብ ሊዘጋ ምዕራፉ እግዚአብሔር ሊያሸንፍ የእርሱ ሆኖ ሰልፉ። የብልጽግና ፓርቲ እጩና የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር የሆኑት ዳንኤል ክብረት ባንዳና ባዕዳን ላላቸው አካላት መዝሙር መጋበዛቸውን ኖር ሬዲዮ ከፌስቡክ ገጻቸው ተመልክቷል። ዲያቆን ዳንኤል በፌስቡክ ገጻቸው ባሰፈሩት መልእክት ምርጫውን ለማደናቀፍ ጥረት ላደረጉ የውስጥ ባንዳዎችና የውጭ ባዕዳን በሚል የዘማሪ ቴዎድሮስ ዮሴፍን እንዲህ በ4 ነጥብ ሊዘጋ ምዕራፉ የተሰኘው መዝሙር ጋብዘዋል። ዳንኤል ይሄ ምርጫ እንዳይሳካ ለማደናቀፍ ሞክረው ለነበሩ የውስጥ ባንዳና የውጭ ባዳ ይህንን ጋብዘናል በማለት በፌስቡክ ገጻቸው ጽፈዋል። ባዳው ማን ይሆን? ስልጣን አቧራ ነው፣ ቶሎ ይበተናል። የኦርቶዶክስ ኢትዮጵያውያን ሞት መቼ ነው የሚያበቃው? የሰው ልጅ ሞት መቼ ነው ቁጥር ከመሆን የሚዘለው? መቼ ነው በቃ ትግደሉን የሚባለው? የቱ ጋር ነው ጥጉ? ኦርቶዶክሳውያንስ መቼ ነው በአንድ ላይ መገደል ይበቃናል የምትሉት? በተናጠል የሚያለቅስ ሕዝብ አይሻገርም። እንደ ቅዱስ ዮሐንስ አፈወርቅ አነጋገር እያንዳንዱ ሰው የእግዚአብሔር ምሳሌ በመሆኑ የማይጠፋ ክብር አለው። ይህ ክብር ከማንኛውም የፖለቲካ ስልጣን ወይም ማዕረግ በላይ ነው። ስልጣንም እንደ ጨረቃ ማታ ትወጣለች፣ ወዲያው ትጠልቃለች። ስልጣን በውሃ ላይ እንደምትንጸባረቅ ብርሃን ናት። በእጅ ልትይዛት ስትል በጣቶች መካከል ትፈሳለች። አበቃ። ሰው ግን የእግዚአብሔር ፊርማ ነው። ሰው የእግዚአብሔር መልክ ነው። ሰው ዘላለማዊ ነው። ሰው ክቡር ነው። ዜና ወደ ሞት ሲቀርብ እንዳለው የሰው ልጅ ክብር ከማንኛውም የዚህ ዓለም ስልጣን እንደሚበልጥ ማወቅ አለብን። ሰውነትን ማክበር ማለት በውስጡ ያለውን ሕይወት የማሰብ ችሎታውና ነፃነቱን ከማንኛውም ስልጣን በላይ ማድረግ ነው። ስልጣን ግን አቧራ ነው፣ ቶሎ ይበተናል። ፖለቲካ እንደ መጽሐፍ ገጽ ሲጠቃለል የሚቀረው አንድ ነገር ብቻ ነው። ሌላውን በፍቅር የተመለከትንበት ጊዜ ያ እይታ ከምንም ዙፋን በላይ ዘላለማዊ ነው። ታላቁ ፈላስፋ ኢማኑኤል ካንት እንደሚለው እያንዳንዱ ሰው ከማህበራዊ ደረጃውና ከግለሰብ ችሎታው ነፃ ሆኖ እኩል ዋጋ አለው። ይህ ክብር ሰው የሚያገኘው ወይም ሊያጣው የሚችለው አይደለም፣ በሰውነቱ ተፈጥሮ የተሰጠው ነው። ስለሆነም የሰው ልጅ ሞት ይብቃ እንበል። የኦርቶዶክሳውያን ሞት ግድያ ይብቃ እንበል። የሚፈሰው እንባ ይገደብ እንበል።
በበረሃ የሚሄድ ሰው ውሃ እንደሚጠማው ፍትህን ተጠምተናል እንበል፣ እውነቱን እንናገር። ሶቅራጥስም እንዳለው አኔቱስና ሜሊቱስ ሊገድሉኝ ይችላሉ፣ ነገር ግን ሊያጠፉኝ አይችሉም በማለት የስብዕና ክብር ከፖለቲካ ስልጣን እንደሚበልጥ አሳይቷል። ደግሞም ነፍስ ዘላለማዊ ናት፣ የሚፈሰው እንባ ይገደብ፣ በተናጠል የሚያለቅስ ህዝብ አይሻገርም። ውድ የጎልደን ቪው ሚዲያ ተከታታዮቻችን ከዚህ ቀደም በተለያዩ ሚዲያዎች በምንሰራበት ወቅት የአርሲን ምዕመን ወይም ህዝብ ብሶት፣ ጭቆና እና ግድያ አስመልክተን የተለያዩ ፕሮግራሞችን እያቀረብን ወደ እናንተ ስናደርስ እንደነበር አይዘነጋም። በአሁኑ ሰዓትም ይህ ግድያ እየቆመ አይደለም። እንደ አንድ ህዝብ፣ እንደ አንድ ዜጋ ሞታቸው፣ ግድያቸው፣ ብሶታቸውና ግፋቸው ሁሉ ይመለከተናል። እነሆ ፍትህን እንሻለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። ቀጣይ በሌላ መረጃ እስከምንገናኝ ድረስ ቸር እንቆይ።